ወንድም ይህ ቃል እንዲህ ተከፍቶት ልታልፍ ነው? አትለፍ። እስኪ ትንሽ ደቂቃ ለእግዚአብሔር ቃል ስጠው። እግዚአብሔር በነገር ሁሉ ትክክል ነው። ቃልን አዳምጥ፣ መንገዴ የቀና ይሆናል። ቃልን አስቀድም። የእግዚአብሔር ቃል ሃሌሉያ። የሁለተኛ ሳሙኤል ምዕራፍ 22 ቁጥር 1 እንዲህ የሚል ቃል አለ። እግዚአብሔር ከጠላቶቹ ሁሉና ከሳኦል እጅም በታደገው ጊዜ ዳዊትም የዚያን መዝሙር ቃልም ለእግዚአብሔር ዘመረ፣ እንዲህም አለ። እግዚአብሔር ዓለቴ አምባዬና ታዳጊዬ ነው፣ አምላኬ የምጠጋበት ዓለቴ፣ ጋሻዬና የድነቴ ቀንዴ ነው። እርሱም ጠንካራ ምሽጌ፣ መጠጊያዬና አዳኜ ነው። ከኃይለኞች ሰዎችም ታድነኛለህ። ምስጋና የሚገባውን እግዚአብሔርን እጠራዋለሁ፣ ከጠላቶችም እድናለሁ አለ ባሪያ ዳዊት። ዳዊት ወደ እግዚአብሔር ፊት ሁል ጊዜ ሲቀርብ በምስጋና ይቀርባል። ጥያቄን ይዞ አይቀርብም። መከራን ይዞ አይቀርብም። ችግር ከቦት እያለ፣ መከራ ከቦት፣ ጭንቅ ከቦት፣ ስቃይ ሁኔታ ከቦት እያለ ወደ እግዚአብሔር በምስጋና ይቀርባል። እስኪ ኢቴ ወንድሜ፣ ወገኖቼ በእግዚአብሔር በደሙ የተዋጃችሁ እግዚአብሔር በደሙ የዋጃችሁ ሕዝቦቼ አንድ ነገር አድምጡ፣ ስሙ። ወደ እግዚአብሔር በምስጋና መቅረቡ ልመዱ። ወደ እግዚአብሔር በጸሎት ስትቀርቡ ከመጀመሪያ እግዚአብሔር ሆይ ጎደለኝ ስጠኝ ይህን አድርግ ከማለታችሁ በፊት እግዚአብሔር ሆይ ስላጣሁ ተባረክ፣ ስለሰጠኝ ተባረክ፣ አንተ ልጅን ኢየሱስ ክርስቶስን ስለሰጠኝ የሰጠኸው ኢየሱስ ክርስቶስ ከምንም ለኔ ይበልጠኛል በማለታችሁ ወደ እግዚአብሔር በምስጋና ቀርቡ። እግዚአብሔር ነገር ሁሉን ያስተካክለዋል። በምስጋና ወደ እርሱ ፊት ስትቀርብ አንተ ምስጋናውን ትተህ መከራውን መጎረምረምን ሁል ጊዜ በእግዚአብሔር ፊት በቃ ጥያቄን ስታቀርብ እግዚአብሔር አይወድ። እግዚአብሔር ሁል ጊዜ የሚፈልገው ምስጋና የተሞላ ህይወት፣ በምስጋና የተሞላ ጸሎት፣ በምስጋና የታጀበ አካሄድ ይፈልጋል። ትንሽ እያገለገልክ ትንሽ ጊዜ እግዚአብሔር በመከራ ውስጥና በማይመች ሁኔታ ውስጥ ወይም በእግር ከተጓዝክ ወይም በቃ በተለያዩ ሁኔታ ስትይዝ እግዚአብሔር ረስቶኝ እያገለገልኩኝ እንዲሁ አድርጎብኝ በእግዚአብሔር አትጎርብሙ። እግዚአብሔር በነገር ሁሉ ትክክል ነው። ኢዮብ እንዲህ አለ፣ ሁሉን ታደርግ ዘንድ ፍቃድን ይከለከል ዘንድ ከቶ እንደማይቻል እኔ አወቅሁ አለ። እንዴት? ኢዮብ የጠፋውን እጥፍ አድርጎ ከመለሰ በኋላ ወደ እግዚአብሔር በመጎረምረም ነው። ኢዮብ ሁሉ ጊዜ እግዚአብሔር ረስቶኛል፣ እግዚአብሔር በቃ በእግዚአብሔር ላይ በራሱ ህይወት ላይ ያረገመው ቀን የለም። እርግማን ማት ካጎረፈ በኋላ እግዚአብሔር ደግሞ መልሶ ህይወቱን ካቋቋመ በኋላ ወደ እግዚአብሔር ፊት በምስጋና ማቅረብ ጀመረ። ይኸውልሽ ይቴ ወንድሜ፣ አንድ ነገር ልንገራችሁ። ወደ እግዚአብሔር ፊት ስትቀርቡ ሁል ጊዜ ወደ እግዚአብሔር ፊት ለማምለክ ስትመጡ በምስጋና ቅረቡ። እግዚአብሔር ምስጋና ህይወት ይፈልጋል። በምስጋና ስታመሰግኝ ደስ ይላል። አንተ ስታመሰግን እግዚአብሔር ደስ ይላል። አንተ ጠዋት ከበላ ምሳ ሰዓት ጠብቀህ ትበላለህ። ምሳ ከበላ እራቷን ጠብቀህ በዛው ራሱ መክሰስ መሃል ትበላለህ። እግዚአብሔር ካንተ አንደበት የሚወጣ ምስጋና ምግብ ነው ለሱ። በጠዋት ምስጋና ይፈልጋል። በከሰዓት ምስጋና ይፈልጋል። በማታ ምስጋና ይፈልጋል። እግዚአብሔር ሁል ጊዜ ከአንደበቴ ምስጋና ይፈልጋል። ሁል ጊዜ ሽርፍራፊ ሰከንድ እንድታሳልፍ እግዚአብሔርን በጸሎት ተራራ ተራራ ላይ 40 ቀን እንደ ሙሴ አንተ ብታሳልፍ 40 ቀን 40 ሌሊት እንደ ሙሴ ብታሳልፍ እንኳን እግዚአብሔር ልብህን ይፈልጋል። ልብህ ከሱ ጋር በቃ በምትኖርበት ሁሉ ስፍራ እግዚአብሔር ጋር እንድትኖር ነው። ዘመኑ ቀርቧል ወንድሞቼ። ወደ እግዚአብሔር እናንተ የእግዚአብሔር ነገር እናውቃለን እያላችሁ የእግዚአብሔርን ቃል ስናገር ማንም በቃ በየቦታው የእግዚአብሔር ቃል ይነገራል፣ ግን የሚሰማ ሰው የለም፣ የሚጠብቅ ሰው የለም።
ማንም ትንሹም ትልቁም ይናገራል የእግዚአብሔር ቃል። አሁን የሚጠብቅ ሰው ነው ያጣነው። የእግዚአብሔር ትእዛዝ የሚፈጽም ሰው ነው። እግዚአብሔር በደጅ ነው፣ ደርሷል። የእግዚአብሔር መምጫ ቀን ደርሷል። አሁን ወደ ፍርድ የሚሄዱ እግሮች፣ በቃ ወደ ፍርዱ የሚሮጡ እግሮች ነው። እኔ በጣም ይህ የመዳን ቃል ሁሉ ጊዜ እግዚአብሔር እየተናገረ እግዚአብሔር ሁሉ ሰው ዓለምን ሁሉ ለመዳንም ለእግዚአብሔር አቅም አልጎደለውም፣ አቅም አላጣም። እግዚአብሔር ሁሉ ሰው ለማዳንም እግዚአብሔር እውነተኛ አምላክ ነው። ለማዳን ይችላል። እግዚአብሔር ሁሉንም ይችላል። ለሁሉ ነው የሞተው። ለአንድ ሰው ለእኔ ብቻ አይደለም፣ ለሁሉም ነው። ለነፍስ ገዳይም ሞቷል፣ ለቅን ሰው ሞቷል፣ ለክፉ ሰው ሞቷል። እግዚአብሔር ክፉ ያደረገው ሰውዬው አደራረጉ ነው፣ አሰራሩ በቃ ስራው ነው። ክፉ ያስባለውም ስራው ነው፣ መልካም ያስባለውም ስራው ነው። እስኪ መልካም ለመስራት ሞክሩ። ወደ እግዚአብሔር ፊት ያልቀረባችሁ እግዚአብሔርን ይህን ቀምሳችሁ ሳታዩ ወደ ጥፋት መንገድ የምትሮጡ ኑ ወደ እግዚአብሔር ተመለሱ። እውነት መንገድ ህይወት ኢየሱስ ነው። ከኢየሱስ ውጪ መንገድ የለም፣ እውነት የለም፣ ህይወትም የለም፣ መደኛ መንገድም የለም። ይኸው እኔ በቀን ነው የምናገረው። የእግዚአብሔር ቃል ከፍቼ ነው የምናገረው። እኔ ከእናንተ ከኔ የበለጣችሁ ትልቆች ኃያላን የታወቃችሁ ብትሆኑ ይህ ቃል ከሁሉ በላይ ነው። አንተ የምትናገረውን አንተን ያስጠራውን ያንን በምድር ላይ ሰው የሰየመው ስም ሁሉ ጥለህ ትሄዳለህ። ግን ይህ ቃልና እውነትን አንተ የሰራህ ስራ ይዘህ ትሄዳለህ። እዛው የምትከፍለው አንተ በሰራህ በስራ በዛች ልክ ነው። እያንዳንዱ እንደ ስራው መጠን ይከፍል ዘንድ ዋጋዬ ከኔ ጋር ነው አለ። ስለዚህ እግዚአብሔር እንደ ስራዬ መጠን ይከፍላል። ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ተመለሱ። መምጫ ቀን ደርሷል። እግዚአብሔር በደጅ ነው። ይኸው የሚሆነውን ነገር ሁሉም አስተውሉ። ድንጋይ በድንጋይ ላይ ተደረደሩ እንዲሁ ሳይፈርስ አይቀርም አለ። አሁን እየፈረሰ ነው። ይኸው በዚህም በዛም የጦር ወሬ ተሰማላል። በዚህም በዛም እየተሰማ ነው። ምን ቀረ? በቃሉ የተነገረ ሁሉ ተፈጸመ። አንተስ ምን እየጠበክ ነው? እያየክ በዓይኔ እየሰማ በጆሮ ወደ ጥፋት ልትሄድ? አራ ተመለስ፣ አራ ተመለስ። አራ እግዚአብሔር ይወዳል፣ ኢየሱስ ይወዳል። ወደ ኢየሱስ ተመለስ። ወደ እውነት መንገድ ተመለስ። ወደ አብ የሚያስገባ እውነተኛ መንገድ ወደ ኢየሱስ ክርስቶስ ተመለስ። ሌላ መንገድ ሁሉ ሌባ ነው፣ አጭበርባሪ ነው፣ አጥፊ ነው። አንተን በቃ የሚያባብልና የሚያታልል ነው። መጨረሻው ጥፋት ነው። መጨረሻው የማይጠፋ እሳት ነው። በአጋንንት እስራት ውስጥ ልትሰቃይ እድሜህን ሙሉ ልጨርስ በዚች በምትኖረው በትንሿ እድሜ እመንና ለዘላለም ታርፋለህ። ዛሬ ልትከፋ ትችላለህ። በዚች ምድር ላይ ድሎትን ለመኖር አይደለም የምናምነው። እኛ እግዚአብሔርን የምንከተለው ኢየሱስን የምናምነው በዚች ምድር ላይ ቤት ለማግኘት መኪና ለማግኘት ይህ የምታየው ቁሳዊ ነገር ለማግኘት አይደለም። እግዚአብሔር አንድያ ልጅ የሰጠው ለአንተ ለነፍሲ ነው። ስማ፣ አንተ ጎደሎ እዛ የለም፣ ይጦት እዛ የለም፣ እድር የለም፣ በቃ ምናምን ሰው የሚቆጥረው ሁሉም ነገር የለም። ምንም በማይጠይቅበት ማንም የማይዘርፍበት በዛ በሰማያዊ ስፍራ የሚከማች ያንተ ዋጋውን እየጻፈ ነው። ሊከፍል ቀርቧል። ተመለስ ወደ እግዚአብሔር። እግዚአብሔር ይወዳል፣ ኢየሱስ ይወዳል። ወደ አብ ተመለስ፣ ወደ ወልድ ተመለስ፣ ወደ መንፈስ ቅዱስ ተመለስ። በምስል የሚመለክ አምላክ የለም። በሰው በኩል ወደ እግዚአብሔር መንግስት ልትገባ አትችልም። በመላእክት በኩል ወደ እግዚአብሔር መንግስት ልትገባ አትችልም። በተለያዩ ሁኔታ አንተ በቃ ልታጭበርብር በሳለው ስዕሉን ልታመልክ አይገባም። ኢየሱስን ማምለክ ይገባል። ስዕል በሰው እጅ ነው የተሳለው። የተቀረጸው ምስሎች በሰው እጅ ነው የተቀረጹት። ከበረሃ አምጥቶ በእጁ አስተካክሎ አከማችቶ በፊት ያቆሟል። በወንድሜ እጅ ነው የተስተካከለው፣ ወይም በአንተ እጅ ነው የተስተካከለው። ለዛ ልታመልክ? አራ የፈጠረው ፈጣሪ እያለ ኢየሱስን ትተህ ለተፈጠረው ፍጥሩ ልታመልክ? በእጅ ለሰራው ለዛ ልታመልክ? አራ አይገባም። ኢየሱስ ክርስቶስን አምልኩ፣ አክብሩት። ኢየሱስ ሊመጣ ቀርቧል። ሰላም ለእናንተ ይሁን። ይህን ሼር አድርጉ። የሰማችሁ ላልሰሙት አሰሙ።
ሰላም ለእናንተ ይሁን። ውርደት ለጠላት፣ ክብር ለዘላለም እስከ ዘላለም ለታረደው ሞቱን ድል አድርጎ ለተነሳ ለኢየሱስ ክርስቶስ ብቻ ይሁን። ሻሎም